የከብቶች መዋያ እዚህ ጋር አላቸው። ውስጥ አስገብተን ላሞን ኑ በዚህ በኩል በነገራችን በእኛ በበርበሬ የታወቀን 12000 ሄክታር አለ። በጠቅላላ በጣም የታወቁ ወረዳዎች አሉ። አንዱ ያው ሚጥሚጣ በቀላሉ በትንሽ ቦታ ተርፎትም አድርገው ብዙ ነሸጥ ነው። በጎመኗ ብቻ በአንድ ቀን 700 ብር ሽጠና ብዙ ቀን አሁን ተሰብሮ የተሸጠ ነው። በየቀኑ ገበያ ሲወጣ ግን ትንሽ ቦታም ብትሆን ማኔጅ አድርገው ሲሰሩ ከከብት ጋር ተሰብስበው ቨርቲካል ፋርሚንግ ለማሳየት ደግሞ የሴፍቲ ታንክ ስለሆነ መሬቱ ሳይባክን በላይ ደግሞ የሴፍቲ ታንክ ደግሞ እቺኛ ኦሬዲ ባከነብን እንደ እንትን አንስተዋል እንጂ አሁን ይሄ እንሰት አለ፣ እዛው ቡና አለ፣ ጥላም ነው። ይሄ ለእንትኑ ጥላ ነው። አሁን ቡና መስመር ላይ አለ። አለፈው አሁን ምርት አንስተዋል እንጂ ቦሎቄ ነበረ። ቦሎቄ ባቄላ ነበር። አሁን የቀረ አለ። ባቄላ አልፎ አለ። ወይ ኢንተርክሮፕ አድርገው ይሄ ምርት ነበር። አሁን አንስተው አንዋር መልመድ አርጋማ ልብስ ማጠር ህይወት መቀየር የዚህ ቤት ባለቤት ነው። ትታይ የዚህ ቤት ባለቤት ነው ሰራና ነው እሺ ጀስቲስ ላይፍ መቀየር እዚህ ነው አጥቆን በጣም ትራንስፎርሜሽን ጡብ ማምረቻውን ማሽን ገዝተናል። አሁን አፈር ኮሌክት እያደረግን ነው። ይሄ ይቀጥላል። ይሄ ሙሉ ነው የምናደርገው። ከዛ አመት ሁለት በኩል በዚህና በሊስት ኮስት ሰው ብሪክስ እንዲገዛ ታውቃለህ። ትልቅ ስራ ነው ያየሁት። እናመሰግናለን። ስለጎበኛችን እናመሰግናለን።